ሰላም ጤና ይስጥልኝ። ይህ ሪያሊቲ ሚዲያ ነው። የነፍስሄር ነጻነት ወርቅነህ ጉዳይ አሁንም በአነጋጋሪነቱ ቀጥሏል። አዳዲስ መረጃዎች እየወጡ ነው። የተወሰኑትን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመጀመሪያም የምንመለከተው በነጻነት ወርቅነህ ስም የተከፈተ የጎፈንድሚ ዘመቻና ተያያዥ ውዝግቦች። በቅርቡ በሞት የተለየው ተወዳጁ አርቲስትና የቴሌቪዥን አቅራቢ ነጻነት ወርቅነህ ቤተሰቦቹን ለመርዳት የተጀመረው የገንዘብ ማሰባሰብ ዘመቻ በአጭር ሰዓታት ውስጥ ከፍተኛ መጠን ያለው ገንዘብ አስመዘገበ። አርቲስት ነጻነት ወርቅነህ ወይም ነፂ ከዚህ ዓለም በሞት መለየቱን ተከትሎ በአሜሪካ ለሚኖሩት ባለቤቱና ለሶስት ልጆቹ የቋሚ ድጋፍ ማሰባሰቢያ የሚሆን ይፋዊ የጎፈንድሚ አካውንት መከፈቱን የአርቲስቱ የቅርብ ጓደኛ አስናቀ አስታውቀዋል። ይህ የድጋፍ ጥሪ በቀረበ በጥቂት ሰዓታት ውስጥ ብቻ ከኢትዮጵያውያንና ከኤርትራውያን በተገኘ እርዳታ ከ$33,000 በላይ ሊሰበሰብ ችሏል። የነጻነት ባለቤት ወይዘሮ ንጹህ ዘር ብላይነህ ከምንጊዜም ሚዲያ ጋር ባደረገችው ቆይታ ነፂ ካሁን ይመጣል እያልኩኝ ነው ያለሁት፣ ባለቤቴን የልጆቼን አባት ነው ያጣሁት በማለት ጥልቅ ሐዘኗን ገልጻለች። በተጨማሪም እህቷ በሰጠችው ቃል ባለቤቱ በጤና እክል ማለትም በልብ በስኳርና በእግር ህመም ምክንያት በሙሉ አቅሟ መስራት እንደማትችልና ነጻነት ለቤተሰቡ ብቸኛ የጀርባ አጥንት እንደነበር ገልጻለች። የተለያዩ ወገኖች አስተያየት። ይህንን ጉዳይ በተመለከተ በማህበራዊ ሚዲያና በህዝብ ዘንድ የተለያዩ ጠንከር ያሉ አስተያየቶች እየተሰነዘሩ ይገኛሉ። የደጋፊዎችና የለጋሾች አመለካከት። የድጋፍ ዘመቻውን የሚያበረታቱ ወገኖች ነጻነት ወርቅነህ ለሀገሩ ጥበብና ደስታን የሰጠ ሰው በመሆኑ ቤተሰቦቹ በዚህ አስቸጋሪ ወቅት መደገፍ አለባቸው ይላሉ። በተለይ ልጆቹ ገና ታዳጊ መሆናቸውና ባለቤቱ የገጠማት የጤና እክል ድጋፉን አስፈላጊ ያደርገዋል የሚል አቋም አላቸው። ወገን ለወገን ደራሽ ነው በሚል መሪ ቃል ይህንን ርብርብ እንደ ታላቅ የኢትዮጵያዊነት እሴት ይገልጹታል። የልመና ባህል ይቁም ባዮች ትችት። በሌላ በኩል ይህንን የገንዘብ ማሰባሰብ ሂደት አጥብቀው የሚተቹ ወገኖችም አሉ። እነዚህ ወገኖች እንደሚሞግቱት በአሜሪካ የመሰለ የሥራ ዕድልና የጤና ክብካቤ ባለበት ሀገር እየኖሩ በቴሌቪዥን ቀርቦ እርዳታ መጠየቅ ብሔራዊ ውርደት ነው። የሥራ አቅምን በተመለከተ ተቺዎች እንደሚሉት አሜሪካ ውስጥ አካል ጉዳተኞች እንኳን ሰርተው ራሳቸውን በሚቀይሩበት ሁኔታ ታማለች በሚል ሰበብ እጅን ለልመና መዘርጋት ተቀባይነት የለውም። የጥገኝነት ስጋት። ይህ አይነቱ ተግባር በአሜሪካ የሚኖሩ ወገኖች በራሳቸው ጥረት ከመኖር ይልቅ ሁልጊዜ ወደ ሀገር ቤትና ወደ ሕዝብ እጃቸውን እንዲዘረጉ የሚያደርግ የጥገኝነት ባህልን ያሰርጻል የሚል ስጋት አላቸው። በሟቹ ክብር ዙሪያ የቀረበ አቋም። አንዳንድ ታዛቢዎች ደግሞ ነጻነት ወርቅነህ በህመም ውስጥ ሆኖ እንኳ ለልጆቹ ሲል መስራቱ የሚደነቅ መሆኑን ጠቅሰው ባለቤቱም የሱን አርአያነት ተከትላ በራሷ ጥረት ልጆቿን ልታሳድግ ይገባል ይላሉ። እነዚህ ወገኖች ለሆነው ላልሆነው መለመን ይቁም የሚለውን መፈክር በማንሳት የልመና ፖለቲካው የነጻነትን መልካም ስም ሊጎዳ ይችላል የሚል ስጋት ሰንዝረዋል። አንዳንዶቹ ደግሞ ትችታቸውን ያነጣጠሩት በባለቤቱ ላይ ሳይሆን ጉዳዩን ወደ ሚዲያ ይዘው በመጡት ግለሰቦች ላይ ነው። አንዲት ወጣት ሴት በሐዘን ላይ ያለች ብሔራዊ ቴሌቪዥን ላይ አውጥቶ እንድትለምን ማድረግ ክብሯን መንካት ነው የሚሉ ወገኖች አሉ። ከገንዘብ ይልቅ የሥራ ዕድል እንዲመቻችላትና ጠንክራ እንድትቆም ቢመክሯት ይሻል ነበር የሚሉ አስተያየቶችም በስፋት እየተሰነዘሩ ይገኛሉ። በነጻነት ወርቅነህ ስም የተከፈተው የጎፈንድሚ ዘመቻና የህዝብ ምላሾች። የቪዲዮ ምላሾችና የማህበራዊ ሚዲያ ውይይቶች እንደሚያሳዩት ክርክሩ ከግል ሐዘን ባለፈ ወደ ባህልና ስነ ምግባር ክርክር አድጓል። በርካታ ዩቲዩበሮችና የማህበራዊ ሚዲያ አንቂዎች በሰጡት ምላሽ የነጻነትን ባለቤት እንዲህ ሚዲያ ላይ አውጥቶ አልቻለችም ብሎ መናገር ለሟቹም ሆነ ለልጆቹ ክብር አይሰጥም የሚል ትችቶች ጎልተው ታይተዋል። በተቃራኒው ደግሞ ሐዘን ላይ ያለን ሰው መተቸት ጭካኔ ነው የሚሉ የአጸፋ ምላሾችም እየተሰሙ ነው። የሚዲያ ሚና። አንዳንድ ታዛቢዎች ሚዲያዎች ለትርፍ ሲሉ የግለሰቦችን ድክመት ለገበያ ማቅረብ የለባቸውም ሲሉ ይተቻሉ።
ድጋፍ ማሰባሰብ ቢፈለግ እንኳ የሰውን ክብር በማይነካ መልኩ መሆን ነበረበት የሚል ሙያዊ ትችትም እየቀረበ ነው። ሳምራዊት ኃይሉ የተባለች አስተያየት ሰጪ በፌስቡክ ገጿ እንደገለጸች ካነጺ እንደዛ መታመሙ መድከሙ ያስታወቀበት ዶክተር እረፍት ማድረግ አለብህ ያለው ይሰራ የነበረው ኢትዮጵያ ሆኖ የሰራውን ገንዘብ ወደ ዶላር ቀይሮ አሜሪካ ላይ ልጆቹን ስለሚያስተምርና ስለሚያኖር ነበር። ከቲቪ ፕሮግራምም ከማስታወቂያ ብዙ ብር ያገኛል፣ ግን ቤት እንኳን አልነበረውም። ባንክ ውስጥ ምንም ብር የለውም። ምክንያቱም ያገኘውን አሰባስበው በየወሩ ለልጆቹና ለሚስቱ ወደ አሜሪካ ይልክ ስለነበረ ነው። የተረፈውን ብር ደግሞ ቸገረኝ ላለው ሁሉ ሰጥቶ ጨርስ ነበር ብላለች። ታሞ ታናሽ ወንድሙ ግሉኮሱን አትንቀለው እረፍት አድርግ ሲለው እኔ ብተኛ ልጆቼ ምን ይበላሉ ማለቱን ስሰማ በቃ እንባዬ መቆጣጠር አልቻልኩም ትላለች ሳምራዊት። በአጠቃላይ የነጻነት ወርቅነህ ማለፍ መላውን ሕዝብ ቢያሳዝንም ቤተሰቦቹን ለመርዳት የተጀመረው መንገድ ግን ትልቅ የሐሳብ ልዩነት ፈጥሯል። በአንድ በኩል ለጥበብ ሰው ቤተሰብ መቆም ሰብአዊነት ነው የሚለው ወገን ሲሰማ፣ በሌላ በኩል ደግሞ በአሜሪካ ምድር ሆኖ በጤና ሰበብ እርዳታ መጠየቅ የሥራ ክብርንና የሀገርን ገጽታ ይጎዳል የሚለው ወገን ጠንከር ያለ ትችት እያቀረበ ነው። ይህ ጉዳይ በኢትዮጵያውያን ዘንድ መረዳዳትና ጥገኝነት ያላቸውን ስስ መስመር ዳግም እንድንመረምር አድርጎናል። ሪያሊቲ ሚዲያ እነዚህን የተለያዩ የህዝብ ድምጾች በመዘገብ ጉዳዩን መከታተሉን ይቀጥላል። ዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። ሪያሊቲ ሚዲያ ወቅታዊና ትኩስ መረጃዎችን ሚዛኑን በጠበቀ ሁኔታ ለእናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።